እንደውም አንዴ ምን ሆነ መሰለሽ በእውነት የምትባል ጓደኛ አለችኝ በጣም ነው ሙዳት በእውነት መኮንን ትባላለች ከሷ ጋር እየሄድን ነው አይ ቲንክ 10ኛ ክፍል ምናምን ሲሆን እኛ ማጂክ አለ ዶናት መሸጫ ቤት አለ በጣም የሚገርም ዶናት ብር ቤት ይሰጣናል ዶናት መግዣ ያቃላዳነ ከዛ እሱን ገዝተን እንሄዳለን እና ግን ብሯ በቃ አትበቃንም በቃ የታክሲያችንን ጨማምረ ምናምን ነው ከዛ በእግራችን እየሄድን እዛ ሰፈር የታወቁ ዱርዮች እዛ ይመነጥፉሻል ምንም ነገር ስልክ ይመነጥፋሉ ብዙ ነገር የሚያረጉት እና መጡብን ማለት እንደዚህ ያያችሁ አለች በእውነት ወይኔ ጉዴ መጡብን አይዊሽ እሰይም ብታወራው አይዊሽ ከዛ መጡብን ነው ዝም በልኩት እኔ ማረጋው ነው ሲሻል አንቺ ዝም ምክንያቱም አልችልም ከነሱ ጋር መደባደብ ቀጥታ አክቲንግን እንደ ወንድ ሴት ሆንኩኝ እንደ ሴት ሴድ ነበር እንደ ወንድ ሜት ጀመርኩኝ ዝም በይ አሴሻለሁ ዶናቱን ሊቀሙን ነው ዶናቱ ደግሞ ለኛ በሰዓቱ የህይወትና የሞት ጉዳይ ከዛ መጡ አልኩት ከዛ ማለት ሌሎች ይሮጣሉ ምናምን የሚጠብቁት እንደዛ ነው ከዛ ደነገጠ ልጁ ምንድነው ምናምን ሲል ምንድነው ስም አልኩት ወደ እንትን እንዳገባ ስም አልኩት ታይልን አይ እንደዛ ነው ግን ስም አልኩት ቡቸራን እንደምትለው ወይኔና ቡቸራ እንደምትለው የገባህበት ገብቼ ዝም ይቆ ማንም የለም ቡቸራ እሱ ምን የምናውቀው ቡቸራ እንግዲህ እሱ ሊኖር ይችላል እኔ አላውቅም ግን እቺ ለካ በጣም ተደባደብነች ነው አንተን እንዲያስብ እንደምትል የገባህ ጉድጓድ ብትገባ ታምልጠኝ ብላሃለች ሚጣ በለው ሚጥሻ ወይኔ ናቲ ሳስተውሰው ልጁ ማለት ነው እሺ ይላል እሺ ኧረ በቃ እሺ ይመችሽ ምናምን ብሎ ሄደ እግዚአብሔር አዘረፋችሁ ዶናት ይሄንን ረስቸው በእውነትን አግኝታኝ ልጅ አስታወሰችኝ ስለዚህ ልሻላ አንዴ ቡቸራ ብለሽ ልንቀማ የነበረውን ዶናት